ሊቀበለኝ የተላከው አረብ ይፈልጋል በሰዎች መካከል እኔ የሆነ ትልቅ ጀለብያ ያለበሱ ትልቅ ሰው ምናምን መስያለሁ መሰለኝ። ትንሽ የሱር ሰብሽ በቃ ሲጠብቅ የለም። መጨረሻውን ጠጋ አልኩኝ እና ምንድነው የምትፈልገው ስለው ከኢትዮጵያ ወክሎ የተላከው ልጅ ምናምን እኔ ነኝ አልኩት። ፈገግ አለ እና አንቺ ነሽ አለ እና ይዞኝ ሄድን ምናምን እንደዚህ እዛ መክተባቸው ቢሮቸው አስገቡኝ። ለመጀመሪያ ጊዜ ነው እንደ ሳውዲ እንደ መምጣትህ የመጀመሪያ ከሆነ ምን ትመኛለህ? ምን ማግኘትና ማየት ትፈልጋለህ አለ። እኔ በሰዓቱ በጣም ወደው ቃሪ ነበር ሳዕድ አልፋሚዲን ማግኘት ማየት ነው የምፈልገው አልኩት። በጣም ወደው ቃሪ ከሱ በላይ ሱዳይስ አለ እኮ እኛ ጋር። አይ ከሱዳይስ ይበልጣል። ሳዕድ አልፋሚዲን ማንም ይወዳደረው የለም አልኩት። በጣም ይችላል ሳዕድ አልፋሚዲ ለእኔ በጣም አንደኛ ነው በቃ። ከዚያ በኋላ ሱዳይስን ታገኘዋለህ ማለት እንዳለውም ተገናኘው። ከዛ ከጅዳ ወደ መካ ሄድን እና እዛ ሁሉ ዓለምን ወክል የመጡ ልጆች እንዳለ እዚያ ተሰባስበዋል አንድ ቦታ ላይ እዛ መክተብ ላይ ቢሮቸው ላይ ሆቴል ውስጥ ነው። እንደገባኝ ለእያንዳንዳችን አለ አይደለ የራሳችን ስንተኛ ፎቅ ላይ እና ስንተኛ ክላስ ላይ እንደምትሆን ምናምን የሚገልጽ የሆነች ወረቀት ነገር ካርድ ነገር ምናምን ይሰጣቸዋል። እዛች አለች። እንደገና ደግሞ ክላሳቸው የምትገቡበት ይሄ መክፈቻ አለች አይደለ ልክ እንደ መንጃ ፍቃድ የምትመስለዋ እንደዛች አይነት። እኔ ከዚያ በፊት አላውቀም እንደዛ አይነት ነገር። ሂድና እዚያ ትንሽ ቦርሳ ይዣለሁ ሂድና እዚያ ሊፍት ጋር ሄድና በዚህ ወጥተህ ክላስ ግባ ምናምን አለ። ሄድኩኝና ሊፍት ላይ ገባሁኝ። ሊፍት ለመጀመሪያ ጊዜ ይዛል ገባ። ሰዎቹ ይወርዳሉ ይወጣሉ። ከግማሽ ሰዓት በላይ ሆነኝ። ይህ መቼ ነው የምደርሰው ብዬ እጠብቃለሁ። መቼ ነው የተራ የሚደርሰው? ይወርዳሉ ይወጣሉ። እኔ በቃ የሆነ መጨረሻውን አንድ በጣም ብዙ ጊዜ ሲመላለስ ያየኝ ሰው በቃ አወቀና አምጣ አለኝ እና ወረቀቷን ሲያየት 12ኛው ፎቅ ላይ 8ኛው ክላስ የሚል አለ። ያንን አለኝና እጄን ይዞኝ ወጣና በሩ ጋር ሄደና እዚህ ነው ብሎ አሳየኝ። በሩን ማን ይክፈተው? ምን እንደሆነች ያቺ መንጃ ፍቃድ የምትመስለው መክፈቻ ምን እንደሆነች እኔ አላውቃትም። ከዚያ ፊት በዚያ ከፍቼ አላውቅም። አሁንም እጠብቃለሁኝ መቼ ነው ይሄ በር የሚከፈተው እላለሁ። ለመክፈት እንደዚህ ሲሞክረው አይከፈትም። አሁንም ብዙ ቆየሁኝ እዛው። አሁንም እዛው ስትመላለስ አንዲት ናይጄሪያ ትመስለኛል በጣም ትልቅ ጥቁር ሴት ነች፣ ረጅም ሴት ነች። እዛች ያየችኝ እና ገብቷታል መሰለኝ። መጣችና አምጣ እሱን አለችኝ። ተቀበለችኝ፣ ክፍት አድርጋ ሰጠችኝ። ገባሁ። ልክ ከገባሁ በኋላ አይኔ እያየው በሩ ተዘጋ። ማን ነው የሚከፍተው? በኋላ ከባድ ሀሳብ። ወይ አልነገረችኝ ወይ አላሳየችኝ እንዴት እንደከፈተች። ወይ ቁልፉን ይዛ ሄደች እንደ ከፍታው ምናምን። ሌላ ጥያቄ መጣ። ገባሁ። ስገባ ሙከየፉን እስከ መጨረሻው ከፍተውታል። እዚያ ክላሱን ተጠቅመው የሄዱ ሰዎች የመጀመሪያዎች እዛ ሳውዲ ሙቀት ናት ይላሉ እንጂ ብርድ ናት እላለሁ እዛው ሁኜ ማለት ነው። በቃ በትልቅ የብርድ ልብስ ተሸፋፍኜ ተኛሁ። ከዛ ማን ከፈተል ብዙ ተቆረጠ። ልባቸውን ሰቅለኸዋል። ከዛስ ማን ከፍቶ እንትን አለ?